ውዶችና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬ ለየት ባለ ቪዲዮ ተከስቻለሁ። ሱስ አስቀያሚ ነው። ሱስ በጣም መጥፎና የሰው ልጅ ገዳይ ከሆኑት መጥፎ ባህሪያት መካከል የሰው ልጅ ሱስ ውስጥ ሲዘፈቅ ነው። በሚገርማችሁ አንድ ያሳዘነኝ በጣም ረዥም ታሪክ ያለውና የሚያሳዝን ልጅ የነገረኝ ታሪክ ልንገራችሁ። በቅርቡ ከምሰራበት መስሪያ ቤት አንድ ወጣት ልጅ የ29 ወይም 30 ዓመት አካባቢ የሚገመት ልጅ የምንሰራበት መስሪያ ቤት አካባቢ ጎራ ብሎ ነበረ እና የሕክምና እርዳታ እንድናደርግለት ልጁም ወደ ሱስ እንዴት እንደገባ አሁንም ምን ላይ እንደሚገኝና ለመውጣት እያደረጋቸው ያለ ትግል ስጠይቀው በጣም ነው ያሳዘነኝ። የሚገርማችሁ ነገር ልጁ ወደ ዩኒቨርሲቲ ጎራ ባለበት ጊዜ ጀምሮ ሱስ የሚባለው ነገር ቃሉን እንኳን አያውቀውም ነበረ። ከዛ በኋላ ግን ብዙ ጓደኞች ማፍራት አለ እያለ ልጆች እየተለማመደ ሲመጣ የትምህርት ጫናውም እዛ የኑሮውም አለ ያ ተደማምሮ ቀስ በቀስ ከቡና ይጀምራል። በመቀጠል ከቡና ጫት፣ ሲጋራ እያለ ዛሬ ከባድ የሆነ የኦፖይድ አዲክሽን ወይም ደግሞ ደም ስር የሚሰጡ መድኃኒቶችን የነሱ ተጠቂ ሆኖ ዛሬ ያገኙት። ሁሉም ሱስ መጥፎ ናቸው። ከትንሽ ትልቅ የሚባል የሱስ ነገር የለውም ካስተሳሰብ ጀምሮ። ነገር ግን ዓለም ላይ ካሉት መጥፎ ሱሶች መካከል አንዱ የሆነው እነዚህም እነ ፌንታኒል፣ ትራማዶል፣ ፔቲዲን ምናምን የመሳሰሉ ከባድ የሆኑ እነሱ ሱሶች ፈጣሪ ይጠብቃችሁ እንዳትገቡ እና ልጁ በአጋጣሚ ይሄ ሱስ ከጀመረበት ጊዜ ጀምሮ ለአራተኛ ለአምስተኛ ጊዜ ያክል ከሞት እንደተረፈም ነገረኝ። ልጁ እንዳጋጣሚ ከእጁ ላይ የሆነ ካንሰር ተገኘበትና ካንሰሩ በጣም ከፍተኛ ህመም ስለሚኖረው በተደጋጋሚ ሕክምና ሄዶ የህመም ማስታገሻ ከመውሰድ ውጭ ሌላ የተደረገለት ኢንተርቬንሽን በማጣቱ ምክንያት ከባድ የህመም ማስታገሻ መድኃኒቶች ሊወስድ ጀመረ። ከዛ በኋላ እነዚህ የህመም ማስታገሻዎች ዛሬ የወሰድከውና ቀጣይ ሳምንት ከቀጣይ እያለ ዶዙ እየጨመረ በመሄድ ዛሬ በቀን ቢያንስ እስከ 2 እስከ 3 ቢያል መውሰድ ጀምሯል ማለት ነው። እና ልጁ የሆነ ቀን ኦቨርዶዝ ሆኖ ህይወቱ ሊያልፍ ይችላል። ምክንያቱም በጣም ፋር ኤሪያ ነው የሚኖረው፣ በአጠገቡ የህክምና አገልግሎት የለም። እነዚህ መድኃኒቶች ደግሞ ካላቸው ተፈጥሯዊ የትንፈሳ ስርዓትን የማዳከም እንዲሁም ሌሎች ችግሮች በዚህ የተነሳ ልጁ ህይወቱ አደጋ ውስጥ እንደሆነ ነገረኝ። እና አብዛኛው ጊዜ ሰዎች ያው ሱስ ውስጥ የሚገቡት ብዙዎቹ ወደው አይደለም። ያው አንደኛ በሚመጣባቸው ተፈጥሯዊ ጫና፣ በፒር ፕሬዠር እንዲሁም ህይወት በምትሰጣቸው አንዳንዴ በህይወት አጋጣሚ በተጽዕኖም ሊሆን ይችላል። እንዲሁም ደግሞ በቃ በየኑሮ አጋጣሚ ሁሉ ወደ ሱስ ሊከት ይችላል። ስለዚህ ሱስ ውስጥ ያሉ ሰዎች በምትችሉት አጋጣሚ አግዛችኋቸው ወደ ተሻለ ነገር መለወጥ ስለሚችሉ፣ ወደ ተሻለ ህይወት መመለስ ስለሚችሉ የበኩላችሁ እንድታረጉ ስል ይህን መልእክቴ ለማስተላለፍ ነው የመጣሁት። ከዛ በተረፈ ግን በሚገርማችሁ ነገር አሁን እያየሁት ያለ ወጣቱ ማለት ማጠብቁት ከታች ክላስ ከ8ኛ ክፍል ከ8ኛ ጀምሮ 9፣ 10 ገና ከቤተሰብ ጋር እየኖሩ ያሉ ልጆች በማጠብቁት ሁኔታ በከፍተኛ ደረጃ የሱስ ተጋላጭ ሆኗል። የሚገርማችሁ የሚወስዱት ሱስ ደግሞ ቀለል ያለ አይደለም። ከባድ የሆነ ሱስ እንደ ፌንታኒል፣ ሞርፊን፣ ፔቲዲን ምናምን የመሳሰሉ ከባድ በደም ስር የሚወሰዱ መድኃኒቶች አብዛኛው ወጣት እየወሰደ ነው። ስለዚህ በተለይ ወላጅ እናቶች የሆናችሁ ልጆቻችሁ የሚውሉበትን እንዲሁም ደግሞ በተለይ አብረውት ከማን ጋር እንደሚውሉና እንደዚህ አይነት ሱስ ውስጥ ተጋላጭ እንዳይሆኑባችሁ በደንብ መጠንቀቅ አለባችሁ። በጣም ጥንቃቄ አድርጉ። ይሄ ሱስ ከጀመሩ አንዴ ለመውጣትም ከባድ ነው፣ ለህይወታቸውም በጣም አስጊ ነው። እኔ ካየሁት ከዚህ ከስራ ቦታም እንዲሁም ደግሞ ከትምህርት ቤት እያለሁም አብዛኛው ወጣት በሚባል ደረጃ የዚህ ተጋላጭ ሆኗል ብዬ አምናለሁ። ስለዚህ ቴክ ኬር ተጠንቀቁ ለማለት ነው። ያው አብዛኛው ጉዳቱን አያውቅም። የመጀመሪያ የሚሰጡት ለተወሰነ ጊዜ የአእምሮ ደስታን የተወሰነ ጊዜ የሚሰጠው የሆነ ምርቃናውን እያዩ ነገር ግን የሚያመጣው ጉዳት አያውቁ። ስለዚህ በቻላችሁት መጠን ከእንደዚህ አይነት ነገር ራቁ ለማለት ነው። ይመቻችሁ። መልካም ጊዜ።